ክቡራን አሰልጣኞች አሁን የምናየው ደግሞ እዚህ ላይ ስታንዳርድ ይሉትን ይሆናል። እዚህ ላይ ብዙ ኦፕሽኖች አሉት። እነዛን አንድ በአንድ እናያቸዋለን ማለት ነው። ይሄንን ፍሎ ቱልባር እንለዋለን። ይሄን ፍሎ ቱልባር እዚህ ጋር የሚታይ ሰማያዊ ላይ ድራግ በማድረግ እዚህ ጋር ማስቀመጥ እንችላለን ማለት ነው። መጀመሪያ እዚህ ላይ ስንጀምር ኒው ሚል አለ። ኒው ማለት እንደ አዲስ መክፈት ስንፈልግ ኒው ብለን እዚህ ጋር ክሬት ኒው ፕሮጀክት ይለናል። እዚህ ጋር ዩዘር ሌተስት ፕሮጀክት እዚህ ጋር ዩዘር ሚል አለ። ይሄንን ዲፎልት እናደርገዋለን። እዚህ ጋር ቴምፕሌት ነው የሚለው እኛ የምንፈልገው ዩዝ ሌተስት ፕሮጀክት ነው የምንለው ኒው ብለን ያስተካክልልናል። እዚህ ጋር እንደ አዲስ ይከፍትልናል ማለት ነው። ሌላው ደግሞ እዚህ ላይ ኦፕን ብለን የምንፈልገውን በአርኪካድ የተሰራ ፋይላችን መክፈት እንችላለን። ይሄንን ኦፕን በማለት እንጠቀማለን ማለት ነው። ሌላው ደግሞ እዚህ ላይ የምናየው ሴቭ ማድረግ ነው። ሴቭ ብለን እዚህ ላይ ፋይል ሴቭ ፕላን ይላል። እዚህ ጋር እንሰጠዋለን አርኪካድ ትሬኒንግ ሚሊዮን እናስገባልታለን 13 እዛ ሴቭ እንለዋለን ማለት ነው። እዚህ ጋር አርኪካድ ትሬኒንግ 13 ይላል። ፋይል ብለን ሴቭ አስ ብለን ደግሞ አንዳንዴ ከአንድ ኮምፒውተር ወደ አንድ ኮምፒውተር ይዘን ለመሄድ የምንጠቀምበት ፊቸር አንዱ ኦፕሽን ምንድነው? እዚህ ጋር አርኪካድ አርቺቭ ፕሮጀክት በዚህ ማንኛውም ሴቭ የተደረገ ከአንድ ቦታ ወይም ከአንድ ኮምፒውተር ወደ አንድ ኮምፒውተር ትራንስፈር ማድረግ ያስችለናል ማለት ነው። ይሄንን አርኪካድ አርቺቭ ፕሮጀክት ሚለውን ሴቭ እንለዋለን ማለት ነው። ይሄ ሴቭ የተደረገ ፋይል በአርቺቭ ወይም በማህደር አይነት ሴቭ የተደረገ ነው። ይሄንን የትም ኮምፒውተር ወስደን አርኪካድ የተጫነበት ካለ መክፈት ይችላል። በዛኛው ከተጠቀምን ግን ዳይሬክት በአርቺቭ ሴቭ ካላረግ ነው። ለምሳሌ ፋይል ሴቭ አስ አርኪካድ ሶሎ ፕሮጀክት በሚለው ይሄኛውን ከመረጥን ሉዝ የሚያደርጋቸው እኛ ለምሳሌ እኛ የምንሰራቸው እኛ አሬንጅ የምናደርጋቸው ፋይሎች አሉ። እነሱ ሉዝ ልናደርጋቸው እንችላለን። ስለዚህ ማንኛውም ፋይሎችን መጠቀም ያለብን ይሄንን በአርቺቭ ሴቭ ስናደርገው ብቻ ነው ማለት ነው። ሌላው እዚህ ጋር ፕሪንተር ነው። ፕሪንት እዚህ ጋር ፕሪንት ሌአውት አለ። የምንፈልገውን ዋን ቱ ዋን ከሆነ ዋን ቱ ዋን ፊት ከሆነ ፊት ብለን ፕሪንት ማለት ነው። እዚህ ጋር ፔጅ ሴትአፕ አሉት። ይሄ የፕሪንተር ኔሞች አሉት። የፕሪንተራችን ኔም ይሄ ከሆነ ይሄን ከመረጥን በኋላ በላንድስኬፕ ከሆነ እንደዚህ ፖርትሬት ከሆነ ደግሞ የዚህ አይነት ወረቀታችን የምንጠቀምበት ኤ4 ከሆነ ኤ4 እዚህ ጋር ያለው ኢንቨሎፕ ዲኤል ኢንቨሎፕ ሲ5 ኢንቨሎፕ ቢ5 ኢንቨሎፕ 10 ሚል አለ። በዛ ኦፕሽኖች መጠቀም እንችላለን። ይሄ ሶርስ ነው አውቶማቲካል ሴሌክት ነው። ኦኬ ብለዋለሁ። እዛ ፕሪንት ብዬ ማዘዝ ይችላል ማለት ነው። ስለዚህ ኦሬዲ ኮኔክት ስለሌለ ትክክለኛው መረጃ ማግኘት አንችልም። ሌላው እዚህ ጋር የምናያቸው ከት ኮፒ ፔስት ከአንዱ ወደ አንዱ የምንጠቀምባቸው ናቸው። ለምሳሌ ላይን ሰርቼ ይሄን ሴሌክት አድርጌ ከት ካልኩት ሌላ ቦታ ወስጄ ፔስት ማለት እችላለሁ።
ሌላ ቦታ ሌላ ፋይል ወይም ሌላ አርኪካድ ወይም ሌላ አውቶካድ ወስጄ ፔስት ማድረግ እችላለሁ። ይሄኛው ፔስት ማለት ማስቀመጥ ማለት መጣል እንደማለት ነው። ይሄኛው ደግሞ ኮፒ ስንል ይሄን አንዱ እንበልና አንዱና ሪዶ መመለሻዎች ናቸው። እዚህ ጋር ከት እንዳለ ሁሉ ኮፒ እንላለን። በከት ጊዜ ግን እንዳለ ከዊንዶ ይጠፋል። ኮፒ ከሆነ ይሄንን ኮፒ ይልናል። ፔስት እዚህ ጋር ያስቀምጥልናል። አሁንም ፔስት number of many duplication የተለያዩ ብዛት ያላቸው ዱፕሊኬሽን ማስገባት እንችላለን። ይሄ እዚህ ላይ የምናየው አንዱ ሪዶ ማለት ለመመለስና የተመለስነው እንደገና አዙረን ለመመለስ የምንጠቀምበት ነው። ሌላው እዚህ ጋር የሚታየን find select ነው የሚለው። እዚህ ጋር ለምሳሌ ወል እሰራለሁ። ኦኬ እዚህ ጋር ግሪዱን እናስተካክልና ይሄን ሰራን። ይሄንን ከሰራ በኋላ በር ይኖረዋል። እዚህ ጋር ፋይንድ ሴሌክት ይለናል። ይሄን ከገባን በኋላ የምንፈልገው ዶር ከሆነ ፕላስ ስለዋለው ሴሌክት የሚያደርገው ዶርን ብቻ ነው ማለት ነው። ለምሳሌ ወል ከሆነ ይሄን ፕላስ የሚለውን በመምረጥ ሴሌክት የሚያደርግልን ይሄኛውን ወሉ ነው ማለት ነው። ሌላው እዚህ ጋር ፒክአፕ ፓራሜትር እና ኢንጀክት ፓራሜትር ሚላለ። ፒክአፕ ማለት ማንሳት ነው። ይሄ ኢንጀክት ማለት ደግሞ መውጋት ነው። ሁለቱ ለምሳሌ እዚህ ጋር ሁለት የተለያየ ወል ሰርቻለሁ። ይሄንን ዲሊት እናድርገውና ይሄ የተለያየ ሃይት አላቸው። ይሄንን 5000 ላድርገው። ይሄንን ኦኬ በማለት ራይት ክሊክ 3D ይሄን ያሳየናል። ይሄንን ሴሌክት እናደርግና እቺን ፒክአፕ ሚለውን አርጬ እዚህ ጋር ፒክ አደርጋለሁ ማለት ነው። እዚህ ጋር ስንወጣ እዚህ ጋር ስሪንጁ የሚታይ ነጭ ነው። ወደ እነዚህ ሳስጠጋቸው ጥቁር ይሆናል። እዚህ ጋር ክሊክ ማድረግ እችላለሁ። እዚህ ላይ መጥቼ ኢንጀክት ማድረግ ነው። ኢንጀክት ማድረገው ይሄንን ነው ማለት ነው። ይሄንን ኢንጀክት አደርገዋለሁ። ስለዚህ ተመሳሳይ ፊቸር ቁመት ያላቸው ሆኖ ማለት ነው። በአውቶካድ ማች ፕሮፐርቲ የሚባለው ኦፕሽን ነው ማለት ነው።